ያሸንተረር ያስከበረኝ ሜዳ ወንዙ የሚያኮራኝ ኧረ እንዴት ነው ዋናፈቀኝ ያ ወገኔ ያሳደገኝ ያስተማረ ሰው ያረገኝ ያልከፈርኩት የቀረብኝ ለሁለት የክፉ ቀኔ ባለዝና ያደረገኝ ያሸንተረር ያስከበረኝ ሜዳ ወንዙ የሚያኮራኝ ኧረ እንዴት ነው ዋናፈቀኝ ያ ወገኔ ያሳደገኝ ያስተማረ ሰው ያረገኝ ያልከፈርኩት የቀረብኝ ለውለታው ባልዳነኝ ኮራኝ ኧረ እንዴት ነው ዋናፈቀኝ ያ ወገኔ ያሳደገኝ ያስተማረ ሰው ያረገኝ ያልከፈርኩት የቀረብኝ ለውለታው ባልዳነኝ ሀገሬን አልረሳም ሀገሬ ወገኔን አልረሳም ወገኔ ክብሬና ስሜ ወጌ ማረጌ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በቅርብ ቀን በመዓድ ጥበብ ዩቲዩብ ቻናል ስለምንመጣ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነፃነት ክብሬ የክፉ ቀኔ ባለዝና ያደረገኝ ያሸንተረር ያስከበረኝ ሜዳ ወንዙ የሚያኮራኝ ኧረ እንዴት ነው ዋናፈቀኝ ያ ወገኔ ያሳደገኝ ያስተማረ ሰው ያረገኝ ያልከፈርኩት የቀረብኝ ለውለታው ባልዳነኝ። ሰላም፣ እንዴት ነሽ ቅድስት የጥበብ ማዕድ ቤተሰብ? እንዴት ነበር? በተለያየ ፕሮግራም እስካሁን ተገናኝተናል። የተለያዩ ጣፋጭ ምግቦችን ኬተሪንጎችን በማድረስ ትታወቃለች። አሁንም እርገትን በጣም ብዙ ትዕዛዝ ነበራት እና እንዴት እንዳሳለፈች እንዴት እንደነበረ ትንሽ ቆይታ ከእሷ ጋር የማደርግ ይሆናል። እንዴት ነሽ ቅድስቴ? እግዚአብሔር ይመስገን። እንዴት ነበር የእርገት በዓላችንን? ብዙ ትዕዛዞች እንደነበሩ አይቻለሁ። አባቶችንም ጠርተሽ ቤትሽ በደንብ እንዳስተናገርሽ አውቃለሁ እና እንዴት ነበር ይህ ልምድ? ስኬት የመጣ ነው? እንዴት ነበር? ያው አመሰግናለሁ ቅድስትዬ። ልምዱ የመጣው ያው የኦርቶዶክስ እምነት ተከታይ እንደመሆናችን መጠን በየዓመቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ እርገት በዓል ሁልጊዜም ያው በረከትን እንቀበላለን። ቤታችን ጸበል ጻድቅ አዘጋጅተን አባቶችን ጠርተን ቡራኬ እንቀበላለን። ሁልጊዜ የተለመደ ነው። እኔ ከቤተሰቦቼም ይዤው የመጣሁት ነገር ነው። በራሴም ቤት አሁን እሱን ሳደርገው የኖርኩት ነው። በዛ መልኩ ሂደቱን ጠብቆ ያለፈ ነገር ነው። ግን ያው የዘንድሮን ለየት የሚያደርገው ምንድነው መሰለሽ? ስራዎች በዙና ትዕዛዞችን በስራም በበረከትም በዛ በሁለቱም ተጠምደን ያሳለፍነው። ለዛ ነው ሰፋ ያለም ፕሮግራም ያላዘጋጀነው ቢዚ ስለነበርን ማለት ነው። ደስ ይላል። ያው እንደነገርኳችሁ በጣም ብዙ ኦርደር እንደነበረ ታውቃለሁ። ብዙ ትዕዛዞችን ያው ቤቷም እንደነገረቻችሁ ካህናት አባቶቻችንን ጠርታ ያስተናገደች ነበረ የዘንድሮ የእርገት በዓል። ስለዚህ በጥሩ ሁኔታ እንዳሳለፍሹ እኔም አይቻለሁ፣ ተስፋም አደርጋለሁ። በቀጣይ እንግዲህ ሌሎችም ደግሞ አዳዲስ ነገሮች ሲኖሩ ከእናንተ ጋር አብረን የምናሳውቃችሁ ይሆናል። እስከዛው ድረስ መልካም ቆይታ ይኑራችሁ። እንግዲህ የማዕድ ጥበብ ቤተሰቦች ማንኛውንም አገልግሎት ስትፈልጉ የመጠጥም ሊሆን ይችላል፣ እንደዚህ ምርጥ ኢትዮጵያዊ ጠጅ በጥሩ ሁኔታ የተዘጋጀ የቤት ጠጅ አለ ንጹህ። እሱንም ምግቦችንም ደግሞ ስትፈልጉ ማዘዝ ትችላላችሁ። ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳችኋለን።